ሰላም ውድ የቻናላችን ቤተሰቦችና ተመልካቾች እንደምን አላችሁ? ዛሬ በዕለት ተዕለት ውሏችሁ ብዙ ጊዜ የሚያጋጥማችሁን በዚህ ቪዲዮ ጠቃሚ መረጃ ወደ እናንተ እናደርሳለን። ቪዲዮውን እስከ መጨረሻ ተከታተሉ። የዛሬው ቪዲዮአችን የሚያጠነጥነው ስለ መጀመሪያ የሕክምና እርዳታ አሰጣጥ መመሪያን የሚመለከት ይሆናል። የመጀመሪያ ሕክምና እርዳታ ማለት በየትኛውም አጋጣሚ የአንድ ሰው ሕይወቱን አደጋ ላይ የሚጥል ህመም ወይም አደጋ ሲያጋጥሙ ወደ ሕክምና ተቋም ከመድረሱ በፊት የሚሰጥ እርዳታ ማለት ነው። ይህንንም ተግባር ስለ መጀመሪያ ሕክምና እርዳታ የሚያውቅ ሰው ሊያደርጉ የሚችልና ምንም አይነት የትምህርት ዝግጅት የማይጠይቅ ነው። አንድ ሰው ከፍተኛ የደም መፍሰስ ቢያጋጥመው ወይም በእሳት የመቃጠል አደጋ ቢደርስበት ወይም ራሱን ስቶ ቢወድቅ የመጀመሪያ ሕክምና እርዳታ የመትረፍ ዕድሉን ይጨምረዋል። የሰው ልጅ ሲኖር በዕለት ተዕለት ሕይወቱ ለአደጋ የተገለጠና በቀላሉ ሊጎዳ የሚችል ፍጡር ነው። በቤት በትምህርት ቤት ወይም በስራ ቦታ ልዩ ልዩ አደጋዎች ሊደርሱበት ይችላል። ለምሳሌ ልጆቹ ምግብ ሲመገቡ ሊያንቃቸው ወይም ጉሮሯቸውን ሊዘጋቸው ይችላል። አንድ ሰው በስለት ሊወጋ ወይም ወድቆ ሊሰበር ይችላል። አንዳንድ ሰዎች ላይ ደግሞ በድንገት የልብና አተነፋፈስ መቋረጥ ወይም ካርዲያክ አሬስት ሊያጋጥም ይችላል። በእነዚህ አጋጣሚዎች ጊዜ አስቸኳይ የሕክምና እርዳታ መስጠት መለማመድ ወይም ማወቅ ከሁላችን የሚጠበቅ ተግባርና ክህሎት ነው። ይህንንም ክህሎት ለመተግበር ተግባሩን ከማወቅ በተጨማሪ ለዚህ ተግባር የሚያገለግሉ እቃዎችን ወይም ፈርስት ኤድ ኪትስ ገዝታችሁ መያዝ ወይም በአቅራቢያችሁ ለማስቀመጥ በባዶ እጃችሁ ይህንን ተግባር ከማከናወን የተሻለ ያግዛችኋል። ስለዚህ አቅራቢያችሁ የመድኃኒት መደብር በመሄድ ይህንን ፈርስት ኤድ ገዝታችሁ መያዝ ትችላላችሁ። አሁን ወደ ዋናው የክህሎት ስልጠና ልውሰዳችሁ። ይህንን የምናደርገው ዋና ዋናና ብዙ ጊዜ ሊያጋጥሙ የሚችሉ አደጋዎችን በመዘርዘር ይሆናል። ስለዚህ ብላችሁ ተከታተሉ። አንደኛ፣ የደም መፍሰስ አደጋ። በልዩ ልዩ አደጋዎች ምክንያት በሚደርስ የደም ስሮች መቆረጥ ከፍተኛ የደም መፍሰስ ሊያጋጥም ይችላል። ይህ በሚከሰት ጊዜ የመጀመሪያ የሕክምና እርዳታውን ግራ በእጅ ላይ በማድረግ በንጹህ ፋሻ ይሰሩት። ደም መፍሰሱ ካልቀነሰ ደጋግመው ጠቅልለው ማሰር ይችላሉ። ይህን ለማድረግ የመጀመሪያ የሕክምና እርዳታ መሳሪያ እጆ ላይ ከሌለ ባገኙት ንጹህ ጨርቅ ማሰር ወይም መጠቅለል ይችላል። ሆኖም ግን በጣም አጥብቆ ከማሰር መቆጠብ ያስፈልጋል። ከልክ በላይ አጥብቆ ማሰር ቀሪውን የሰውነት ክፍል የደም ዝውውር በማቆም ለጋንግሪን ያጋልጣል። ይህም እጅግ አደገኛ ነው። በጨርቅ ጠቅልለው ካሰሩ በኋላ የታሰረውን እጅ ወይም እግር ወደ ላይ ከፍ አድርጎ በማስቀመጥ የደም መፍሰሱን መቀነስ ይቻላል። ሁለተኛ፣ የእሳት ቃጠሎ። ቃጠሎ በእሳት ይህ ነገር ሲያጋጥም በመጀመሪያ ለቃጠሎ ምክንያት የሆነውን ነገር ማንሳት ወይም ማስወገድ ያስፈልጋል። ከዛም የቀዘቀዘ ውሃ ለ10 ደቂቃ የተቃጠለው ሰውነት ላይ ማፍሰስ ያስፈልጋል። ይህም በቃጠሎ ምክንያት ሊከሰት የሚችለውን የሰውነት ጉዳት በእጅጉ ይቀንሳል። አስታውሱ፣ በበረዶ ወይም በሌላ ቅባት መጠቀም አስፈላጊ አይደለም። ነገር ግን የተጎዳውን የሰውነት ክፍል በንጹህ ጨርቅ ጠቅልሎ ማሰር ይቻላል። ሶስተኛ፣ የአጥንት ስብራት። የአጥንት ስብራት አደጋ በሚያጋጥም ጊዜ በመጀመሪያ የተሰበረውን አጥንት ከማንቀሳቀስ መቆጠብ ያስፈልጋል። ከዛም የተሰበረውን የሰውነት ክፍል አነስ ብሎ በተዘጋጀ ካርቶን በመስራት ከስር በድጋፍ መልክ በማስገባት እና በማስቀመጥ በስሱ በማሰር ስብራቱ እንዳይንቀሳቀስና አደጋው እንዳይጀምር እንዲሁም ህመሙን ለመቀነስ ይረዳል። አመሰግናለሁ ተመልካቾቻችን። ለዛሬ እዚሁ ቪዲዮ እዚሁ ላይ እናበቃለን። በቀጣይ ስለ ሌሎች አደጋዎችና ስለሚደረጉ የፈርስት ኤድ መመሪያዎች በሌላ ቪዲዮ ክፍል 2 እንመጣለን። እስከዛው ግን ቤተሰብ በመሆን ላይክ፣ ኮመንት፣ ሼር በማድረግ ይጠብቁን። ስለተከታተሉን እናመሰግናለን። ሰላም ቆይ